ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች፣ መካከለኛው ምስራቅን በተመለከተ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በርከት ያሉ ሰበር መረጃዎች በየሰዓቱ ልዩነት ሲወጡ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሳችኋል። ወደ ሰበር መረጃዎቹ ስናቀና ኢራን የሚሳኤል ክምችቷን በተመለከተ ምሽቱን አነጋጋሪ መግለጫ ይፋ አድርጋለች። የኢራን ወታደራዊ አመራሮች እንደገለጹት እስካሁን ወደ ጠላቶቻችን የላክናቸው ድሮኖችና ሚሳኤሎች ጊዜ ያለፈባቸውና መጋዘን ለማጽዳት የተጠቀምንባቸው ናቸው ብለዋል። የተኮስናቸው ሚሳኤሎች ጀርባ ላይ ብትመለከቱ ከ20ና 30 ዓመት በፊት ያመረትናቸው ናቸው። አሁን የተመረቱትን ይዘን ማጥቃት ስንጀምር አደጋው የከፋ ይሆናል ሲሉ አስጠንቅቀዋል። በተጨማሪም ሀገሪቱ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከእይታ የተሰወሩና በከባድ ቦምቦች ሊደረመሱ የማይችሉ የሚሳኤል ከተሞችን ከምድር ስር መገንባቷን ገልጻለች። በሌላ በኩል በደቡብ ኮሪያ የሚገኙ የአሜሪካ የአየር መከላከያ ስርዓቶች ተነቅለው ወደ መካከለኛው ምስራቅ እየመጡ እንደሆነ ተሰምቷል። የአሜሪካ የፓትሪዮት ሚሳኤል መከላከያ ስርዓቶች ከደቡብ ኮሪያ ተነቅለው ወደ ኦሳን አየር ማረፊያ መወሰዳቸውን የደቡብ ኮሪያ ውጭ ጉዳይ ሚኒስትር ይፋ አድርገዋል። ይህ እርምጃ በመካከለኛው ምስራቅ የጦር መሳሪያ እጥረት እንዳለ አመላካች ነው ተብሏል። በተያያዘ ዜና የተባበሩት አረብ ኤምሬትስ የምትጠቀመው የደቡብ ኮሪያው ቼንጉንግ የአየር መከላከያ ስርዓት የኢራንን ባላስቲክ ሚሳኤል ለማክሸፍ የመጀመሪያውን የውጊያ ተሳትፎ ማድረጉ ተዘግቧል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ምሽቱን ለኢራን የእጅ ስጡ ጥሪ በይፋ አቅርበዋል። ፕሬዝዳንቱ የኢራን ጊዜ አሁን አብቅቷል፣ ከዛሬ ጀምሮ ያለምንም ቅድመ ሁኔታ ሁሉም የኢራን ባለስልጣናትና ወታደሮች ለአሜሪካ እጃቸውን ይስጡ ብለዋል። ኢራን በበኩሏ የተለያዩ ሀገራት የሽምግልና ጥሪ እያቀረቡ ቢሆንም አሁን ጥቃቱን መመከት እንጂ ስለ ድርድር የምናስብበት ጊዜ አይደለም ስትል ምላሽ ሰጥታለች። እስራኤል በኢራን ላይ የምትወስደውን እርምጃ አጠናክራ ቀጥላለች። የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ይጠለሉበታል ተብሎ የታሰበ ከመሬት በታች ያለ ግዙፍ ምሽግ በ50 የእስራኤል ተዋጊ ጀቶች መደምሰሱ ተገልጿል። በአውሮፓ በኩል ደግሞ ጀርመን በጦርነቱ ውስጥ እንደማትሳተፍ በይፋ አስታውቃለች። የጀርመን ውጭ ጉዳይ ሚኒስትር ዮሐንስ ዋዶልፉል የፖለቲካ ለውጥ መምጣት ያለበት ከራሱ ከኢራን ሕዝብ እንጂ ከውጭ ኃይሎች መሆን የለበትም ሲሉ የሀገራቸውን ገለልተኛ አቋም ገልጸዋል። የተባበሩት መንግስታት ድርጅት በበኩሉ ጦርነቱ እየተባባሰ በመምጣቱ የሰላም ዕድሉ እየጠበበ መሆኑን ገልጾ ተፋላሚ ኃይሎች ግጭቱን እንዲያቆሙ ጥሪ አቅርቧል። ክቡራትና ክቡራን፣ አመሻሹን የተሰሙት መረጃዎች እነዚህ ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስክንገናኝ በያላችሁበት ቸር እንቆይ።